Hello, viewers of my YouTube channel. It's a pleasure for me to send my warm greetings to you all from the studio of Healthy Communication. ከጤናማ ተግባቦት ስቱዲዮ ነው ሰላም እላችሁ። በዚህ ዩቲዩብ ቻናል ለጤናማ ተግባቦት የሚያግዙ በዕለት ተዕለት በመናደርገው ተግባቦታዊ ሂደቶች ላይ በጎ ተጽዕኖ የሚያሳድሩ ግንኙነት ተኮር ጉዳዮችን እናነሳለን። Stay connected. ዛሬ ይዤላችሁ የቀረብኩት idiomatic expression fifth wheel የሚል ነው። እስቲ ከኔ ቀጥላችሁ በሉ። Fifth wheel. Again, fifth wheel. One more time. Fifth wheel. Excellent. Fifth wheel የሚለውን ሐረግ ወይም ፍሬዝ ቀጥተኛ ትርጉሙን ለመጠቀም ስንፈልግ ከአውቶ ኢንዱስትሪ ከመኪና ኢንዱስትሪ ጋር ይገናኛል። በፎቶ ላይ እንደምትመለከቱት ከዋናው ጎታች መኪና ጋር አብሮ የተሰራ የፈረስ ኮቴ የሚመስል ቅርጽ የያዘ ሆኖ መሃሉ ላይ ክፍተት አለው። በተጎታቹ ላይ የሚገኝ ኪንግ ስፒን የሚባል ነገር አለ። በምስሉ ላይ እንደምትመለከቱት ማለት ነው። ይህ ኪንግ ስፒን በአምስተኛው ጎማ ፊፍዝ ዊል ውስጥ ይገባል። የፊፍዝ ዊል መቆለፊያ አለው። መቆለፊያው ኪንግ ስፒኑን እንዳይነቃነቅ አድርጎ አጥብቆ ይዘዋል። ስለዚህም መኪናው ተጎታቹን በቀላሉ እየጎተተ እንዲሄድ ያስችለዋል ማለት ነው። በአገራችንም የዚህ አይነት መኪናዎች በብዛት አሉ። ወደ ጋራጅ ጎራ ብትሉ በተግባር መመልከት ትችላላችሁ። ታዲያ ይህ ፊፍዝ ዊል አምስተኛ ጎማ አገልግሎት የሚሰጠው ለመኪናው ተጎታች ሲገጠምለት ብቻ ነው። ያለበለዚያ ያለ ስራ ይቀመጣል፣ የማይፈለግ ይሆናል። ሌሎቹ የመኪና ክፍሎች አገልግሎት ሲሰጡ እሱ ግን የማይፈለግ ይሆናል። ሌሎቹ የመኪና ክፍሎች ተባብረው መኪናውን እንዲንቀሳቀስ እንዲሰራ አገልግሎት እንዲሰጥ ሲያደርጉ አምስተኛው ጎማ ፊፍዝ ዊል አስተዋጽኦ የለውም። ይህንን ሐረግ በፈሊጣውነት ወይም idiomatic expression አድርገን ስንጠቀምበት ትርጉሙ ከዚህ ይመነጫል። ፊፍዝ ዊል ማለት አንድ ሰው ወይም አንድ ነገር ለአንድ ሁኔታ ሳይፈለግ ሲቀር ማለት ነው። አንድ ሰው በማይፈለግበት ሁኔታ ቦታና ሰዎች መሃል ተገኝቶ አለመፈለግ ጥቅም አልባነት ከተሰማው አምስተኛ ጎማነት ተሰምቶታል። ፌልት ፊፍዝ ዊል እንላለን። Dear viewers, እስቲ ምሳሌዎችን እንመልከት። The first example. Everyone except me seem to have a role. I feel like I am a fifth wheel. በፎቶው ላይ እንደምትመለከቱት ከተናጋሪዋ በስተቀር ሌሎቹ በሚሰሩበት ቦታ ላይ ሆነው ይታያሉ። እሷ ነጠል ብላለች። ከኔ በስተቀር እያንዳንዱ ሰው ስራ አለው፣ ድርሻ አለው ብላ ታስባለች። በዚህም ምክንያት ጥቅም አልባነት ፊፍዝ ዊልነት እየተሰማኝ ነው እያለችን ነው። Let's move to the second example. I hate being the fifth wheel on group gatherings. በምስሉ ላይ ማየት እንደሚቻለው ከአንዱ በስተቀር ሌሎቹ እየተሳሳቁ ይታያሉ። እሱ ግን ባይታወርነት ተሰምቶታል። ያለ መፈለግ ስሜት ይታይበታል። በቡድን ስንሰባሰብ ባይታወር መሆን የማይፈለግ መሆን ያስጠላኛል እያለን ነው። Let's move to the third example. ሶስተኛው ምሳሌ ስንመለከት I was the only person at the dinner party without a date. I felt like a fifth wheel. በራት ግብዣው ላይ የተገኙ ሰዎች ከጓደኞቻቸው ወይም ከአጋሮቻቸው ጋር ነው የመጡት። ይህ ሰው ግን ብቻውን ነው። ሌሎቹ ከአጋሮቻቸው ጋር ሲጨዋወቱ እርሱ ግን አብሮት የሚሆን አልነበረውም። እናም አምስተኛ ጎማነት ፊፍዝ ዊል እንደሆነ ተሰምቶታል። አራተኛው ምሳሌ ስንመለከት I felt like a fifth wheel when I couldn't speak English with my classmates. የክፍል ጓደኞቹ በእንግሊዘኛው ቋንቋ ይነጋገራሉ፣ እሱ ግን አልቻለም ነበር። እናም አምስተኛ ጎማነት ፊፍዝ ዊልነት ተሰምቶታል። ያለ ቦታው የተገኘ ባይታወራነት አይነት ተሰምቶታል። Dear viewers, የዕለቱ idiomatic expression ፊፍዝ ዊል የሚል ነበር። ያለ መፈለግ ጥቅም አልባነት ሲሰማን I felt fifth wheel እንላለን። ይህንን ለተግባቦታችሁ እንድትጠቀሙበት ጋብዛችኋለሁ። በመጨረሻ dear viewers, በዚህ አይነት ያለመፈለግ ስሜት ውስጥ መሆን ለጤናማ ተግባቦት እንቅፋት ስለሚሆን ኋላም በሕይወታችን ስኬት ላይ ጥላውን ስለሚያጠላ ቢቻላችሁ ወደዚህ ስሜት እንድትገቡ ምክንያት የሚሆነውን ጉዳይ በመቀየር አብረዋችሁ ካሉት ሰዎች ጋር በጎ መስተጋብርን ፍጠሩ። መለወጥ የማትችሉ ከሆነ ግን ውድ ጊዜያችሁን መጠጥ አድርጎ የሚበላ ነውና ከዚህ ሁኔታ ውስጥ ውጡ። ወደሚያሳትፏችሁ፣ ወደሚፈልጓችሁ፣ እንድትንቀሳቀሱ ወደሚፈቅዱላችሁ ሰዎች
ጋር ተቀላቀሉ። ከማያንጻችሁ ኢንቫይሮንመንት ተለዩ። የዕለቱ መልእክት ነው። This is what I have for you today. ጠቃሚ ነገር እንዳገኛችሁ አልጠራጠርም። ከኔ ጋር የምትስማሙ ከሆነ የላይክ በተኑን ተጫኑ። ለሌሎችም እንዲደርስ እንዲጠቀሙበት አጋሩ፣ ሼር አድርጉ። ያላችሁ ማንኛውም አስተያየት በአስተያየት መስጫው ላይ ጻፉልኝ፣ መልስላችኋለሁ ብዬ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። See you next time with another useful and usable episode. Goodbye.